ሰቆቃው ኤርምያስ የሚል አንብባችሁ ታውቃላችሁ? እሱ መጽሐፍ ገና ከርዕሱ ነው የምናልፈው አይደል? ትንሽ ስለሆነች ከትንቢተ ኤርምያስ ወደ ሕዝቅኤል እንዲህ ነው የምናጥፋት። አይነበብም። ሰቆቃው ኤርምያስ ሕዝቅኤል አይነበብም። ሰቆቃው ኤርምያስ መጽሐፉ እኮ እንመለስ እኮ ነው። ሕዝቡ አመፀ፣ እግዚአብሔርስ አልፈልግም ትቻችኋለሁ አለ። ተመለሱ። ባይዘው ሲመለሱ ንስሐ ሲገቡ ወድቀው ሲጸልዩ መጽሐፍ እንደዚህ ኤርምያስ እንደሱ አይደል ያለው? ጸሎታችንን ላለመስማት ራስን በደመና ሸፈንክ ይላል። ተንበርክከው ብሎ ቀና ሲሉ ተሸፍኗል፣ ነጥሮ ይመለሳል። ጸሎታችንን ላለመስማት ራስን በደመና ዘጋኸዋል፣ እንዳይመጣብኝ ጸሎት። ተመልሰው አልመልስም እምቢ አለ። ከዛስ ኤርምያስ ተነስቶ ሊሄድ ሲል ጸሎታችንን ካልሰማ አማራጭ እንፈልግ ብሎ ሲነሱ መንገዴን በተጠረበ ድንጋይ ዘጋኸዋል። ጸሎት አትሰማ፣ መሄድ ከለከልክ፣ ምን እናርግ? ወደ ጎን እምቢ ብለህ ወደ ላይ የተጠረበ ድንጋይ ማለት ምን ማለት እንደሆነ ታውቃለህ? ግጥም አረከው። አሁን ዝም ብሎ ድንጋይ ቢሆን ትሾልካለህ። የተጠረበ ማለት እስኳድራ ጠብቆ ጥቅጥቅ ነው ያደረገው። እግዚአብሔር ሲዘጋብህ ጥቅጥቅ ትንፋሽ አያልፍም አለ። እንዳልሄድ መንገዱን ዘጋው። ስጸልይ ደግሞ አልሰማም ብለህ ዘጋ። ወደ እግዚአብሔር እንመለስ እርሱም ይመራናልና አለ። አቤቱ መልሰን እኛም አያውን መመለስ ፈለጉ። እግዚአብሔር ዝም ሲል አንተ መልሰን አሉት። አሁን አልሰማም ያሰባለ የኛ መጻ አይደላው መልሰን እኛም እንመለሳለን ሲሉ እግዚአብሔርስ መጨረሻ ላይ መለሳቸው። አይዘው እቀጣለሁ ብሎ ጀምሮ እቀጣለሁ የሚል መልእክት የለም መጽሐፍ ቅዱስ ላይ። እቀጣለሁ ብሎ ይጀምራል። እግዚአብሔር ባይዘ እቀጣለሁ ሲል ኖርማል ሆነ ቆማ ሰማው። አቀጣጡ ከባድ ነው። ታሪክህን ከምድር ላይ ደመስሰዋለሁ ሲል ነበራስ ብለሃለሁ ነው እኮ አይደል? ብዙ አሁን ይዱ አሞጽ ላይ ይውት እስቲ አገሪቱን እበትናታለሁ እኮ ነው ያለው። ተፈላልጋችሁ አትገናኙ ማለት አሁን ተሰብስበው ቁጭ ብለው የሚያወሩት ብትፈላለጉ አትገናኙ እበትናቸዋለሁ፣ ሰው ሀገር ባሪያ ትሆናላችሁ ምናምን ሲል ድፍት ስትል ይመጣል። እስከ መጨረሻ አይጨክንም የሚል ቃል አለ እኮ። ውድቅ ስትል የወደቀውን ድንኳን አነሳዋለሁ ይላል። ይመጣና ደግሞ ተስፋ አሁን ይው 9 ምዕራፍ ሙሉ ቅጥቅጥ ተደርገው መዝጊያው ነው የመጽሐፉ መዝጊያ ላይ መጣና እግዚአብሔር እየጨረስኳችሁ አልዘጋውም አለ። ማደስ አወራለሁ አለ። የሚመለስ ካለ እግዚአብሔር መላሽ ነው። የሚንበረከክ የሚወድቅ ካለ እግዚአብሔር ያነሳል።